ኮምፒውተር በአውሮፕላን በወፍ ምሳሌ እንደተሰራ ሁሉ ኮምፒውተር በሰው ምሳሌ የተሰራ ነው። በመሆኑም የኮምፒውተርን አሰራር መመልከት እኛ ሰዎች እንዴት እንደምንሰራ ለመረዳት ስለሚያገዘን ውይይታችን በዚሁ እንጀምር። ኮምፒውተር ከተፈረከበት ዕለት አንስቶ ዓለምን ወደ ተሻለች የመኖሪያ መንደርነት እየቀየራት ይገኛል። እያንዳንዱ ቀን፣ ሰዓትና ደቂቃ በኮምፒውተር በመታገዝ ዓላማችን ብዙ ድንቅ ነገሮች እየተከናወኑ ይገኛሉ። የሥራ፣ የትምህርት፣ የግንኙነትና የተለያዩ የህይወት ዘርፎች በተሻለ በፈጠነ ሁኔታ የሚከናወኑበትም በኮምፒውተር እገዛ አማካይነት ነው። በየዕለቱ ከምንጠቀምበት ተንቀሳቃሽ ስልኮች አንስቶ የዓለማችን እንቅስቃሴው ፍንተው አድርገው ከሚያሳዩት ሳተላይቶች ድረስ ኮምፒውተር በህይወታችንና በዓለማችን ላይ እንደ መልአኩን የሚያገለግል ድንቅ ግኝት መሆኑን እየተመለከትን ነው። ታዲያ ኮምፒውተር ይህን ሁሉ ተአምራዊ የሚሰራው እንዴት ነው? ከምናየው ገሃዳዊ ኮምፒውተር ገጽ ጀርባ ያለው ሚስጥርስ ምንድን ነው? ማንኛውም ኮምፒውተር ከፍተን ብንመለከት በውስጡ ፕሮሰስ የተባለ አንድ ድንቅ መሳሪያ እናገኛለን። ይህ መሳሪያ በኮምፒውተሩ አንጎል ሳይሆን በኮምፒውተሩ የሚከናወኑ ማንኛውም አይነት ስራዎች የሚቆጣጠር አካል ነው። ፕሮሰሰር የኮምፒውተሩን የተለያዩ አካላት በሙያው ቃል አጠራር ሃርድዌር፣ ሶፍትዌር እና ኢንፑት አውትፑት ፕሮሰሰር፣ ሚሞሪ እና ስቶሬጅ በመቆጣጠር የተለያዩ ስራዎችን ማከናወን የሚችል መሳሪያ ነው። ፕሮሰሰር ሁሉንም በኮምፒውተር ስራዎች ማከናወን የሚችል መሳሪያ ቢሆንም የኮምፒውተር አጠቃላይ ክፍሎች ሁሉ ሊነጻጸር ግን መጠኑ እጅግ በጣም አነስተኛ ነው። በንጽጽር ለማየት ብንሞክር እንኳን አንድ ፕሮሰሰር አንድ የፓስፖርት ፎቶግራፍ የሚበልጥ መጠን የለውም። ማንኛውም ፕሮሰሰር አንድ የኮምፒውተር ስራዎች እንደሚያከናውን የሚያደርጉትን በጣም ብዙ ትራንዚስተሮች በውስጡ ይዞ ይገኛል። እነዚህ ትራንዚስተሮች አንድን የኮምፒውተር ለመስራት ወይም ለመፈረክ የምንጠቀምባቸው አስፈላጊ መሳሪያዎች ናቸው። መጠናቸው የትየለሌ ነው። በአንድ የድሮ ኮምፒውተር ፕሮሰሰር ውስጥ 5 ሚሊዮን የሚጠጉ ፕሮሰሰሮች ሲገኙ በዘመናዊ ኮምፒውተር ውስጥ ደግሞ 1 ሚሊዮን ሳይሆን በቢሊዮን የሚቆጠሩ ትራንዚስተሮች ይገኛሉ። ያለንበት ይህ ድንቅ ዘመን ታዴን አጥር በኮምፒውተር የሚባል ከፍተኛ አቅም ያለው ኮምፒውተር የተሰራበት ዘመን ነው። ታይን ሱፐር ኮምፒውተር ከሌሎች ኮምፒውተሮች በፍጥነት መረጃ ከመያዝ አቅም ከሚሰጣቸው ውጤቶች በስራው ጥልቀትና ምጥቀት እንዲሁም የተለያዩ ዘመናዊ ቴክኖሎጂዎች በብዙ እጥፍ የሚበልጥ ኮምፒውተር ነው። በታይፕን ሱፐር ኮምፒውተር ውስጥ በሚገኘው አንድ ፕሮሰሰር ላይ ብቻ ወደ 8 ቢሊዮን የሚደርሱ ትራንዚስተሮች ይገኛሉ። በጣም የሚገርመው ግን በአንድ ሱፐር ላይ ብቻ ወደ 8 ቢሊዮን ከሚደርሱ ኮምፒውተሮች ውስጥ በሺዎች የሚቆጠሩ ፕሮሰሰሮች መኖራቸውና ታይቴን ሱፐር ኮምፒውተር በአሁኑ ወቅት ወደ አዲስ አበባ ቢመጣ አዲስ አበባ ውስጥ ያሉ ኮምፒውተሮች በድምሩ የሚሰሩት ስራ 10% የሚሆኑት መስራት ይችላሉ። እነዚህ ሱፐር ኮምፒውተሮች በማንኛውም የኮምፒውተር መሸጫ ዕቃ የምንገዛባቸው ሳይሆኑ በልዩ ትዕዛዝ ተመርተው ለገበያ የሚቀርቡ ናቸው። አንድ ታይታን ሱፐር ኮምፒውተር ዋጋ ወደ $100 ሚሊዮን ይደርሳል። ይህም ከ3 ቢሊዮን በላይ እንደማለት ነው። ምናልባት በአገራችን በጣም ውድ የተባለ ኮምፒውተር በ100,000 ሊሸጥ ይችላል። ይህ ታይዋን የተባለ ሱፐር ኮምፒውተር በዚዎች ሳይሆን በሚሊዮኖች በብር ሳይሆን በዶላር ነው የሚሸጠው። ዓለማችን እየሄደችበት ያለው የእድገት ፍጥነት በጣም አስደናቂ ነው። አንድ ሚስጥር ልንገርህ። ከታይዋን ሱፐር ኮምፒውተር ስለሚበልጥና ብዙ ቢሊዮን ብሮች ስለሚያወጣ አንድ ጥልቅ ሚስጥር ከታይዋን ሱፐር ኮምፒውተር የበለጠ ዋጋ አለው። አንድ ልዩ ሱፐር ኮምፒውተር የት እንደሚሸጥና የት አድርገህ ልትገዛው እንደምትችል አሁን ልንገርህ። ሱፐር ኮምፒውተሩ ወደሚገኝበት ድንቅ ቦታ በቶሎ ስትሄድ ከ3 ቢሊዮን ብር በላይ ዋጋ ያለው ሱፐር ኮምፒውተር በነፃ እየተሸጠ ታገኛለህ። በኮምፒውተሩ ባለቤት ኮምፒውተሩን በነፃ ከመስጠቱ በፊት ግን አንድ ጥያቄ ይጠይቀሃል። ይህን ከ3 ቢሊዮን ብር በላይ የሚያወጣ ኮምፒውተር በነፃ ስሰጥህ ለምን ዓላማ የምትጠቀምበት የሚል ጥያቄ። ለዚህ ጥያቄ ትክክለኛና አሳማኝ መልስ መስጠት ከቻልክ ከሱፐር ኮምፒውተሩ ተሸላሚ ትሆናለህ። አሁን እኔ ይህንን ሱፐር ኮምፒውተር በነፃ የማገኝበትን ቦታ የት እንደሆነ እንድነግርህ ትፈልጋለህ? ይህ ሱፐር ኮምፒውተር የሚገኘው በአሜሪካ፣ በቻይና ወይም በዱባይ አይደለም። ይህ ድንቅ ኮምፒውተር የሚገኘው በአፍሪካ ውስጥ ነው። በአፍሪካ ውስጥም ስልህም በናይጄሪያ፣ ደቡብ አፍሪካ፣ በአልጄሪያ ወይም በሞሮኮ ሳይሆን ኢትዮጵያ በምትባል ሀገር አንተ በምትኖርበት ከተማ አሁን ባለህበት ሰፈር ይህን መጽሐፍ በምታነብበት ቦታ አሁን ኮምፒውተሩ የት ሊገኝ እንደሚችል የገመትክ ይመስለኛል። ይህ ሱፐር ኮምፒውተር በአጠገባችን የሚገኝ አይደለም፣ ይልቁንስ በውስጥ የሚገኝ ውድ በረከት እንጂ። ከተወለድክበት ዕለት አንስቶ ይህ ሱፐር ኮምፒውተር
ከአንተ ጋር አብሮ የኖረ ስትጠቀምበት ደግሞ ከራስህ አልፎ ቤተሰብን ወደ መስሪያ ቤት ብቻ ሳይሆን አገርህን ወደዚችን አልፎ ዓለምን ሊቀይር የሚችል ከፍለህ ልታገኘው ዋጋ ተከራክረህ ለራስህ ልታደርገው ስትል እንዳይከብድህ በነፃ ለሰጠ ህይወትን መለወጥ የሚችል ድንቅ ስጦታ ነው። ለነገሩ በህይወታችን ውስጥ እጅግ በጣም ውድ የሆኑ ነገሮች በነፃ ነው የምትሰጡን። ይህ ውድና ድንቅ ሱፐር ኮምፒውተር የሰው አንጎል ነው። የሰው አንጎል በዓለማችን ላይ ካሉ ፍጥረታት ሁሉ ተወዳዳሪ የሌለው እጅግ በጣም ግሩምና ድንቅ ፍጥረት ነው። እኛ የሰው አንጎል ስላለን ብቻ በዚች ዓለም ላይ ተወዳዳሪ የሌለን እጹብ ድንቅ ፍጥረታት ነን። ታዲያ በዚህ ልጆች መሆናችን ለራሱ ደስ አይልም? ይህን የምነግርህ ግን እንዲህ አይደለም ስልህ እንዲሞቃ አይደለም፣ ህይወትን ሊቀይር የሚችል ትልቅ ምስጢራዊ በውስጡ ስላለ እንጂ። የኒውሮ ባዮሎጂ ተመራማሪዎች በሰው አንጎል ላይ ጠለቅ ያለ ምርምር አድርገው ያገኙት ውጤት በጣም የሚገርም ነው። አንጎላችን በአንጎል መነጽር ሲታይ በጣም ደቃቅ የሆኑ የአይን የማይታለፉ በአንጎል ህዋሳት ብሬን ሴልስ ወይም ኒውሮንስ የተሰራ ነው። አንድ የአንጎል ህዋስ ወይም ኒውሮን በአይን የማይታይ ቢሆን እንኳን በአጉሊ መነጽር ስትመለከተው ግን በውስጡ ፋብሪካ እንዳለ ማየት ትችላለህ። በአንድ የአንጎል ህዋስ ውስጥ ሙሉ ፋብሪካ አለ። አሁን በኢንተርኔት ከፍተህ ስለ አንጎል ህዋሳት ጥናት ብታደርግ በውስጥ ምን አይነት የሚገርም ድንቅ ፋብሪካ እንዳለ ማየት ትችላለህ። ስለዚህ አንድ የአንጎል ህዋስ አለ ማለት አንድ ፋብሪካ አለ ማለት ነው። ለመሆኑ ፋብሪካ ያለው ሰው ምን ያስፈልገዋል? አንተ የምታውቀው ሰው በራሱ የሆነ ፋብሪካ ቢኖር ግን ፋብሪካውን ባይጠቀምበት አሊያም ባይሰራበት ፋብሪካው በእርግጥ ይከስራል። ይህ ባለ ፋብሪካ ከተማ ውስጥ ወጥቶ እኔ እኮ ምንም የለኝም እያለ ሲያማርር ብትሰማው ምን ብለህ ትመክረዋለህ? አንተ ሰውዬ የራስህ ፋብሪካ አለህ እንዴ እያለ ታዲያ ፋብሪካ ካለህ ምን ያስፈልጋል? ቆይ ግን ለምን ፋብሪካውን በስነ ስርዓትና በጥሩ ሁኔታ አትሰራበትም? ፋብሪካውን በአግባቡ ስትጠቀምበት አይደለም እንዴ የራስህን ህይወት ቤተሰብህንና የሀገርን ጭምር መቀየር ትችላለህ ብለህ አትመክረውም ነበር? አሁን ሰውየውን ከመምከር መለስ እንበልና ራሳችን እንፈትሽ። በውስጣችን አንድ የአንጎል ህዋስ አለ ማለት ነው። አንድ ፋብሪካ አለ ማለት ብለን ታዲያ በዚህ ግሩም ፋብሪካችን ምን እየፈጠርንበት፣ ምን እየሰራንበት፣ ምን እያመረትንበት፣ ምን እየቀየርንበት፣ ምንስ እያሻሻልንበት? በአብዛኛው ሰው ድንቅ ፋብሪካውን ትንሽ ስራዎችን ለመስራት፣ ለመሸነፍ፣ ለማሳሰብና ለመዝናናት ብቻ ነው የሚጠቀምበት። በጣም የሚገርመው በውስጣችን አንድ የአንጎል ህዋስ ፋብሪካ ብቻ ሳይሆን የምናስበው በላይ እጅግ በጣም ብዙ የአንጎል ህዋስ ወይም ፋብሪካዎች አሉን። አንድ ሰው ምን ያክል የአንጎል ህዋሳት እንዳሉት መገመት ትችላለህ? በእያንዳንዳችን ውስጥ በሺዎች በሚሊዮኖች ሳይሆን በቢሊዮኖች የሚቆጠሩ የአንጎል ህዋሳት ይገኛሉ። አዎ እያንዳንዳችን አንጎል ውስጥ እስከ 100 ቢሊዮን የሚደርሱ የአንጎል ህዋሳዎች አሉ። ራሳችንን በማስተዋል ስንመለከት ውስጣችን የሞላው ተአምር ብቻ ነው። የአንጎል ህዋሳችን እርስ በርሳቸው ሲገናኙ ስናፕሶች ይፈጥራሉ። በማንኛውም ሰው ውስጥ 100 ትሪሊዮን የሚደርሱ ስናፕሶች ይገኛሉ። እንደ ስናፕሶች አንድ አይነት ዳታ ብቻ የሚቀመጥ አቅም ቢኖረውም እንኳን በአንጎላችን ውስጥ የ100 ቴራባይት ሃርድ ዲስክ ይኖር ነበር። ነገር ግን በአንድ ስናይፐር ውስጥ ያለው አቅም በዚህ ስለሆነ እያንዳንዳችን አንጎል በ2.5 ፔንታባይትስ ዴታ ውስጥ የማስቀመጥ አቅም አለው። 100 ሚሊዮን ኒውሮኖች 100 ትሪሊዮን ስናፕሶች 2.5 ፔንታባይት አቅም አለው። የዴታ ማከማቻ ቋት መያዛችን በእርግጥም እኛ ድንቆች ነን። ህይወታችን ለመቀየር ግን ትልቁን ህልማችን እውን ለማድረግ ደግሞ የመጀመሪያው እርምጃና ድንቅ መሆናችን ማወቅ መረዳትና ማመን ነው። እስካሁን በኋላ እኔ አቅሜ ድንቅ ነው፣ ድንቅ ስራ እሰራለሁ ብለን መነሳት አለብን። እነዚህን ስናደርግ በውስጥ ወደ ውጭ መኖር እንጀምራለን።